ማይደፈር ሰላም አለ ኢየሱስ የሰጠኝ። ሰላም በጌታ የተወደዳችሁ፣ ስሜ አሸብር ከበደ ይባላል። እግዚአብሔር በሰጠን በዚህ እድል ከእግዚአብሔር ቃል ከመጽሐፍ ቅዱስ አንድ ስፍራ ዛሬ እንመለከታለን። የምንመለከተው የመጽሐፍ ቅዱስ ክፍል ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ያለውን ይሆናል። የመልእክታችን ርዕስ ኢየሱስ የሰላም አለቃ የሚል ነው። ክፍሉ እንዲህ ይነበባል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትን በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። እግዚአብሔር እንዲያስተምረን አጭር ጸሎት እንጸልያለን። ታላቅና የተፈራህ የዘላለም አምላክ እግዚአብሔር ይህንን ታላቅ ዕድል ቃልህን እንድንማር ስለሰጠህን እናመሰግንሃለን። ጌታ እግዚአብሔር የዘላለም አምላክ ሆይ በመካከላችን እንድትሆን እንድታስተምረን፣ ባሪያህ እንድትረዳኝ፣ ለሚሰሙት ሁሉ ደግሞ ጸጋ እንድትሰጥ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እነሆ ሁሉን ላንተ አሳልፈን ሰጠን። በተወደደው ልጅ በጌታ በኢየሱስ ስም ጸለይን። እንግዲህ በመግቢያው ላይ እንደተነጋገርነው ጌታችን ኢየሱስ ክርስቶስ የሰላም አለቃ ተብሎ እንደተጠራ ተመልክተናል። ይህ ቃል የተነገረው ጌታችን ኢየሱስ ክርስቶስ ከመወለዱ ከብዙ ዓመታት 700 ዓመታት ገደማ በፊት ነው ኢሳይያስ ይህንን እየተናገረው። እንግዲህ ከተጠራባቸው ስሞች መካከል አንደኛው የሰላም አለቃ የሚለው ነው። ጌታ ኢየሱስ ክርስቶስ ለምንድን ነው የሰላም አለቃ የተባለው? የሰላም አለቃ ተብሎ ተጠርቶ በዚህ ክፍል እናያለን። ግን ለምንድን ነው የሰላም አለቃ የተባለው ብለን ስናይ ጥቂት ምክንያቶችን፣ ጌታ ኢየሱስ የሰላም አለቃ የተባለበትን ጥቂት ምክንያቶችን በዚህ ስፍራ እንመለከታለን። አንደኛው በመጀመሪያ ላይ የምናየው በእግዚአብሔርና በሰው መካከል ሰላምን ስላመጣ፣ በሰውና በእግዚአብሔር መካከል ሰላምን ስላመጣ ጌታ ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱና ዋጋ ከፍሎ በመስቀል ሞቶ የሰው ልጅ ከማዳኑ በፊት በሰውና በእግዚአብሔር መካከል ጥል ነበረ። የሰው ልጅ ከእግዚአብሔር ጋር ጠላቶች ሆነው ይኖሩ ነበር። በሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን እያለ ይናገራል። በልጁ ሞት ታረቅን ይላል። ምንድን ነበርን? በመጀመሪያ ጠላቶች ሳለን። በሰውና በእግዚአብሔር መካከል ጠላትነትን ያመጣው ነገር ምንድን ነው? ሰው የእግዚአብሔር ትእዛዝ በመተላለፉ ወይም ደግሞ ሰው በእግዚአብሔር ትእዛዝ ላይ በማመፁ ምክንያት ከእግዚአብሔር ጋር ጠላት ሆኖ ይኖር ነበር። ይህንን ጠላትነት ሊሽር የሚችል ከጌታችን ከኢየሱስ ክርስቶስ በስተቀር፣ ይህን ጠላትነት ሊያጠፋ የሚችል ከጌታ ኢየሱስ ክርስቶስ በስተቀር ማንም አልነበረም፣ ማንም አልተቻለውም። ጌታ ግን ወደዚህ ምድር በመጣበት ሰዓት በሰው ልጆችና በእግዚአብሔር መካከል የነበረውን ጠላትነት በመስቀል ሞት በመሞት የሰው ልጆችን ዕዳ በመክፈል ዋጋ በመክፈል ጌታ ኢየሱስ ክርስቶስ ሰውንና እግዚአብሔርን በማስታረቅ በመካከል ሰላም እንዲሁም በማድረጉ የሰላም አለቃ ተብሎ እንደተጠራ ከእግዚአብሔር ቃል እንረዳለን። ሁላችን የታረቅነው ጌታችን ኢየሱስ ክርስቶስ ከከፈለው ዋጋ የተነሳ ነው። ሁላችን ጠላትነታችን ከእግዚአብሔርና በእግዚአብሔርና በሰው መካከል የነበረው ጠላትነት የተወገደው የሰላም አለቃ በሆነው በጌታችን በኢየሱስ ክርስቶስ ምክንያት ነው። እንግዲህ በዋነኛነት ጌታ ኢየሱስ ክርስቶስ የሰላም አለቃ የተባለበት ምክንያት ዓለሙን ሁሉ የሰውን ዘር በሙሉ በኃጢአቱ ምክንያት ከእግዚአብሔር ተለይቶ የነበረውን መለየት ብቻ አይደለም፣ ጠላት ሆኖ የነበረውን የሰው ልጅ እንደገና ከአምላኩ ጋር እንዲታረቅ በማስቻሉ ነው። በምን ታረቀ? በልጁ ሞት ከታረቀን ይላል የእግዚአብሔር ቃል ስንመለከት። ስለዚህ ጌታ ኢየሱስ ክርስቶስ በዋናነት የሰላም አለቃ ተብሎ ከተጠራበት ምክንያት አንዱና ዋነኛው በእግዚአብሔርና በሰው መካከል ሰላምን ማምጣት በመቻሉ ነው። በሁለተኛ ደረጃ ጌታ ኢየሱስ ክርስቶስ ለምን የሰላም አለቃ ተባለ ብለን ስንመለከት በሰውና በሰው መካከል በተለይም ደግሞ በአይሁድና በአሕዛብ መካከል የነበረውን ጠላትነት በማስወገዱ ምክንያት ነው። በኤፌሶን ምዕራፍ 2 ከቁጥር 14 እስከ 15 ያለውን ክፍል ስንመለከት እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ እያለ ይናገራል። እንግዲህ ከጌታ ኢየሱስ ክርስቶስ ሞት በፊት ወይም ደግሞ ከሱ መስዋዕትነት በፊት በአይሁድና በአሕዛብ መካከል ፈጽሞ ሊታረቅ የማይችል ሊገናኝ የማይችል ጠላትነት ነበረ። ያ ጠላትነት በባህል አይገናኙም፣ በማህበራዊ ነገር አይገናኙም፣
በእምነት አይገናኙም። ሁለቱ ፈጽሞ በተራራቀ ጫፍ የነበሩ ነበሩ። ከዚህ የተነሳ በመካከላቸው ካለ ልዩነት የተነሳ በሁለቱ መካከል ጥል እንደነበረ ይናገራል። ይህ የጥል ግድግዳ ምንድን ነው ብለን ስንመለከት የጥል ግድግዳ ፈረሰ ብሎ የእግዚአብሔር ቃል ይነግረናል። ግን ምንድን ነው የጥሉ ግድግዳ ብለን ስናስብ ምናልባት አንዳንዶቻችን ከምናስበውና ከምንገምተው ውጭ የሆነ ነገር ሊሆን ይችላል። ይህ የጥል ግድግዳ ተብሎ በዚህ ስፍራ የተጻፈው ተሻረ ተብሎ የትእዛዛት ሕግ ተብሎ ተሻረ ተብሎ የተጻፈው ነገር ምንድን ነው? አይሁድ ይመሩበት የነበረው የተሰጣቸው ሕግጋቶች ናቸው። እነዚህ ሕግጋቶች ለአይሁዳውያን ተሰጥተዋቸዋል። አይሁዳውያን በነዛ ሕግጋት መሰረት በነዛ ስርዓት መሰረት ይኖራሉ። ከዚህ የተነሳ አይሁድ ደግሞ በነዚህ ሕግጋትና በነዚህ ስርዓት መሰረት መኖር ስለማይችሉ በሁለቱ መካከል ፈጽሞ የማይታረቅ የጥል ግድግዳ፣ ሁለቱ እንዳይገናኙ የሚያደርግ የጥል ግድግዳ ነበረ። አይሁዳውያን ያንን ሕግ መፈጸም አይችሉም። አሕዛብ ያንን ሕግ መፈጸም አይችሉም። አይሁዳውያን ደግሞ ያንን ሕግ ትተው መኖር አይችሉም። ስለዚህ ሁለቱ አንድ የሆኑ ዘንድ በሁለቱ መካከል ያለው የጥል ግድግዳ ፈርሶ አንድ ሆነው ወደ እግዚአብሔር መንግስት እንደ አንድ ሰው መግባት ይችሉ ዘንድ እንደ አንድ አካል ይታዩ ዘንድ ያ የጥል ግድግዳ መፍረስ ነበረበት። ስለዚህ በብሉይ ኪዳን የነበሩ አብዛኞቹ ወይም በብሉይ ኪዳን የነበሩ ሕግጋት፣ ትእዛዛት በሙሉ ከአይሁድንና አሕዛብን በመካከል ገብተው የለዩቸው ነገሮች በሙሉ መፍረስ ነበረባቸው። እንዴት ነው የሚፈርሱት? ጌታችን ኢየሱስ ክርስቶስ በመሃል ገብቶ ምን አደረገ? በስጋው እነዚህ ትእዛዛት በመሻራቸው ምክንያት በሞቱ ምክንያት በመካከል የነበረው የጥል ግድግዳ ይለያያቸው የነበረው የጥል ግድግዳ እንደፈረሰ የእግዚአብሔር ቃል ይነግረናል። በሁለቱ መካከል የነበረው የጥል ግድግዳ ፈረሰ። ስለዚህ አሕዛብ ወደ እግዚአብሔር መንግስት ሲመጡ አይሁዳውያን ይፈጽሟቸው የነበሩትን ስርዓቶች በሙሉ እንዲፈጽሙ ፈጽሞ አይጠበቅባቸውም። ጌታችን ኢየሱስ ክርስቶስ ሊደረግ የነበረውን ሁሉ አድርጎ በስጋው ሞትን ተቀብሎ እነዛን ትእዛዛቶች በሙሉ ምን አድርጓቸዋል? ሽሯቸዋል። ስለዚህ አሕዛብና አይሁድ በመካከላቸው የነበረ የጥል ግድግዳ ፈረሰ። ከሁለቱ አንድ አካል ተፈጥሮ ለእግዚአብሔር መንግስት ብቁ የሚሆን አንድ አካልን ጌታ ኢየሱስ ክርስቶስ እንዳስገኘ ከእግዚአብሔር ቃል እንረዳለን። ስለዚህ በአይሁድና በአሕዛብ መካከል የነበረውን ልዩነት፣ በአይሁድና በአሕዛብ መካከል የነበረውን የጥል ግድግዳ በማፍረሱ ምክንያት ጌታችን ኢየሱስ ክርስቶስ የሰላም አለቃ ሆኗል። በመጀመሪያ እግዚአብሔርን ከሰው አስታረቀ። ሁለተኛ ደግሞ ስርዓት የነበራቸውን ሕግ የነበራቸውን አይሁድን ስርዓት አልባ ከነበሩት በራሳቸው መንገድ ይሄዱ ከነበሩት በብዙ ጣዖታትን ሲያመልኩ ከነበሩት ከነሱ ጋር በመካከል የነበረውን የጥል ግድግዳ በማፍረስ ሁለቱ አንድ እንዲሆኑና ወደ እግዚአብሔር መንግስት በአንድ እንዲገቡ በማድረጉ ምክንያት ጌታችን ኢየሱስ ክርስቶስ ሰላምን በሁለቱ መካከል በማምጣቱ ምክንያት ብዙ ነገሮችን ስንመለከት ብዙ ነገሮችን ማየት እንችላለን። በጣም የተራራቁ ከመሆናቸው የተነሳ አንዱ ከአንዱ ጋር በፍጹም ህብረት ማድረግ አይችሉም ነበር። በተለይ አይሁዳውያን ፈጽሞ አሕዛብን ሊቀርቡ አብረው ሊመገቡ አብረው የተለያዩ ነገሮችን ሊያደርጉ ፈጽሞ አይችሉም ነበር። ነገር ግን ከጌታ ኢየሱስ ክርስቶስ ከመስቀል ሞት የተነሳ ከጌታችን ኢየሱስ ክርስቶስ ስራ የተነሳ በመካከል ያለው ነገር ስለተወገደ የጥሉ ግድግዳ ስለፈረሰ ሁለቱ አንድ ሆነው አንድ ሰው ስለሆኑ ጌታ ኢየሱስ ክርስቶስ ሰላምን ስላመጣ የሰላም አለቃ ተብሎ ተጠራ። ጌታ እግዚአብሔር ስሙ የተባረከ ይሁን። በመጨረሻ ለአማኞች የተለየ ሰላምን ስለሰጠ ጌታችን ኢየሱስ ክርስቶስ የሰላም አለቃ ተብሎ ተጠርቷል። ክብር ለእግዚአብሔር ይሁን። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም እያለ ጌታ ኢየሱስ ክርስቶስ ይናገራል። እንግዲህ ሶስተኛው ሪዝን ለአማኞች የተለየ ሰላምን ስለሰጠ ጌታ ሲናገር ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ አለ። ግን ሌላ ምን ብሎ ጨምሮ ተናግሯል? እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ዓለም ሰላም ብላ የምትሰጠው አለኝ ብላ የምትናገረው የራሷ አለ። ጌታ ግን ሲናገር ምን አለ? በዚህ ክፍል ላይ ጌታ ሲናገር ምን አለ? እኔ የምሰጣችሁ ዓለም እንደሚሰጠው ሰላም አይደለም። የኔ ሰላም ዓለም አለኝ ከምትለው ሰላም የተለየ ሰላም ነው ብሎ ሲናገር እናየዋለን። ቃሉን ጌታ ኢየሱስ ክርስቶስ ይህንን ቃል የተናገረው በመሄጃው ሰዓት ነበረ። ማለትም የምድር አገልግሎትን አጠናቆ ሊሄድ በተቃረበበት ሰዓት በዛ ጊዜ ነበር ለደቀ መዛሙርቱ ይህንን ቃል ይነግራቸው የነበረው። ጌታ እሱ ከሄደ በኋላ ሊገጥማቸው የሚችለውን ነገር ያውቃል።
ጌታ ኢየሱስ ክርስቶስ ከዚህ በሚሄድበት ሰዓት በክርስትና ሕይወታቸው በሚኖሩት በወደፊት ጉዟቸው የክርስቶስ ተከታዮች ደቀ መዛሙርቱ በሚኖረው የወደፊት ጉዟቸው ሊገጥማቸው የሚችለውን ችግርና መከራ ስቃይ ስለሱ የሚከፍሉትን ዋጋ ሁሉ ያውቃል። ስለዚህ አስቀድሞ ነገራቸው። እሱ ከሄደ በኋላ ሊገጥማቸው የሚችለውን ነገር ስለሚያውቅ ስለዚህ ምን አለ? ሰላምን ሰጣቸዋለሁ አለ። ግን ሰላምን ሲሰጣቸው እሱ የሚሰጣቸው ሰላም ዓለም አለ እንደምትለው አይነት ሰላም ሳይሆን ከዛ ያለፈ ሰላም እንደሆነ ይነግረናል። ያ ሰላም ለምንድን ነው በህይወታችን ውስጥ ህያው ሆኖ ስጋ ለብሶ በህይወታችን ውስጥ የማይገለጠው የማይመላለሰው ወይም የማይታየው ብለን ስናስብ አይኖቻችን ከጌታ ከኢየሱስ ክርስቶስ ላይ ስለሚነሱ ነው። አይኖቻችን ወደ ሁኔታዎች ላይ ከሆኑ፣ አይኖቻችን በገጠሙን ነገሮች ላይ ከሆኑ ሰላማችን ይጠፋል። ነገር ግን የሰላም አለቃ የሆነውን ኢየሱስ ክርስቶስን ስንመለከት አማኝ በምንም አይነት ሁኔታ ውስጥ ቢሆን ሰላሙ ተጠብቆ በክርስቶስ ኢየሱስ ያገኘው ሰላም ተጠብቆ ከሁኔታዎች በላይ ሆኖ መኖር ይችላል። ስለዚህ የሰላም አለቃ የሆነው ኢየሱስ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ሰላም አይደለም ብሎ የተናገረው ቃል ይህንን ነው። የዓለም በሁኔታው ላይ የተመሰረተ ነው። የጌታ ኢየሱስ ክርስቶስ ግን ከሁኔታዎች በላይ፣ ከሁኔታዎች ያለፈ፣ ከሁኔታዎች የላቀ፣ ከሁኔታዎች ከፍ ያለ እንደሆነ ከእግዚአብሔር ቃል እንመለከታለን። በመጨረሻ ልናገር የምፈልገው ሁለት ነገሮችን ተናግሬ ያበቃለሁ። አንደኛ ያልታረቃችሁ እስከዛሬ ድረስ እስካሁን ድረስ በእግዚአብሔርና በሰው መካከል ያለው ጥል በጌታ በኢየሱስ ክርስቶስ ሞት የተነሳ ተወግዶ እያለ ነገር ግን ይህንን እድል ሳትጠቀሙ ከእግዚአብሔር ጋር ያልታረቃችሁ ከእግዚአብሔር ጋር እርቅ ፈጽማችሁ በቤቱ መኖር ያልጀመራችሁ አሁንም የእግዚአብሔር የአምላካችን የደጁ ስላልተዘጋ የመግቢያው ደጅ ስላልተዘጋ የደህንነት ደጅ ስላልተዘጋ አሁንም ከእግዚአብሔር ጋር እንድትታረቁ በጌታ ፍቅር እጠይቃችኋለሁ። ከእግዚአብሔር ጋር እንታረቅ። ቀን ሳለ ጊዜ ሳለ ለመታረቅ እድል ሳለ መናገር በምንችልበት ማሰብ በምንችልበት በዚህ ሰዓት ማመዛዘን በምንችልበት በዚህ ሰዓት እግዚአብሔር አምላካችን ጋር ቀርበን ኃጢአታችንን ተናዘን የሰላም አለቃ የሆነውን ኢየሱስ ክርስቶስን አዳኛችን አድርገን እንድንቀበልና በሱ ሕይወት የዘላለምን ሕይወት እንድናገኝ ያስፈልጋል። ይሄ እግዚአብሔር የሰጠን ትልቅ እድል ነው። ነገ በምንም አይነት ነገር የማናገኘው በምንም አይነት ነገር ብንወጣ ብንወርድ የማናገኘው እድል ነው። ሁሉ ነገር በተመቻቸበት በዚህ ሰዓት የሰላም አለቃ በሆነው በጌታ በኢየሱስ ክርስቶስ በኩል የተደረገልን ነገር አውቀን ከእግዚአብሔር ጋር የነበረው ጥል በኢየሱስ ክርስቶስ ምክንያት መወገዱን አውቀን ወደ ጌታ ኢየሱስ ክርስቶስ እንድንመጣ ወደ እግዚአብሔር አምላካችን እንድንቀርብ ራሳችንን አቅርበን ኃጢአታችንን ተናዘን ኢየሱስ ክርስቶስን ለመከተል ወስነን ከሱ ጋር እንድንኖር ጥሪ አስተላልፋለሁ። ሁለተኛ ደግሞ የዳናችሁ በጌታ ቤት ያላችሁ ቅዱሳን ጌታ ኢየሱስ ክርስቶስን ያመናችሁ እሱን የምትከተሉ ምናልባት ዛሬ ሰላማችሁ ታውኮ ያለ ከሆነ ከሁኔታዎች ላይ አይኖቻችሁ እንድታነሱና ሰላም ሰጪ የሆነውን ፍጹም የሆነውን እንከን የሌለበትን የእረፍት ጌታ የሆነውን ኢየሱስ ክርስቶስን እንድትመለከቱ በጌታ ፍቅር ላሳስባችሁ እወዳለሁ። ያኔ ሰላማችን ይመለሳል። ማንም ሰው ሁሉ ነገር ስለተሟላለት ሁሉ ነገር ስለተሳካለት አይደለም። በተለይ አማኞች ክርስቲያኖች ሁሉ ነገር ስለተሳካ አይደለም በሰላም ልንኖር ተስፋ ያደረግነው። እኛ የሰላማችን ምክንያት ጌታችን ኢየሱስ ክርስቶስ ብቻ ነው። እሱን እንመለከታለን። እርሱ ከሁኔታዎች በላይ በሆነ ሰላም ሕይወታችንን ጠብቆ ያኖረናል። ስለዚህ እግዚአብሔር አምላካችን የሰጠን ይህንን የተባረከ ጸጋ ይህንን የተባረከ እድል የሰላም አለቃ የሆነውን ኢየሱስ ክርስቶስን በመመልከት በሕይወታችን ተግባራዊ እንድናደርገው በጌታ ፍቅር አሳስባችኋለሁ። እግዚአብሔር ዘመናችሁን ይባርክ። ኢየሱስ የሰጠኝ መሰክራለሁ ለዓለም ሁሉ በፍራቻ በጭንቀት